ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ አንድ አጭር ነገር ገጠመኝ ነው ሼር ላደርጋችሁ የፈለግኩትና ያው እዚህ ሀገር ከመጣሁ እንግዲህ ያው ከዚህ በፊት ብዙ ጊዜ ሜንሽን አድርጌው ሊሆን ይችላል። ወደ 6 ዓመት አካባቢ ሊሆነኝ ነው አሁን። ለረጅም ጊዜ ላይክ ድራይቭ ሳደርግ ለምሳሌ ነዳጅ ስሞላ ኦር ረጅም መንገድ ስንሄድ የ4 ሰዓት የ5 ሰዓት መንገድ ስንሄድ መሀል ላይ ነዳጅ መሙላት አለ አይደለ? ያው ቫኬሽንም ይሁን ምናምን እና ምርጫ አልነበረኝም ማለቴ እዚህ ማደያ ነው የምሞላው የሚል ለምሳሌ ሼል ነው የምሞላው ወይንም የራሴ የሆነ ምርጫ የለኝም። ያገኘሁት ቦታ ነው የምገባ የነበረው። ምክንያቱም እዚህ ሀገር አልኖርኩም፣ ብዙ አላደግኩም፣ ምንም አታችመንት የለኝም ከምንም ነገር ጋር። ስለዚህ ቡና መግዛት ስፈልግም ኤኒ ኮፊ ሾፕ ሄጄ ነው የምገዛው። የሆነ ሰዓት ምን ሀፕን አደረገ እንግዲህ ያው ይሄ ከማርኬቲንግ ጋር ወይንም ሎያል ከስተመርን ከማግኘት ጋር የሚገናኝ ሊሆን ይችላል። የሆነ እንደዚሁ ድራይቭ እያደረግን አንድ ሾፕ ማደያ ሄድን እና ማደያዎቹ ሾፖች አላቸው፣ ትንንሽ ሾፖች አላቸው። የተወሰነ ስናክ ነገር ሳንዱች፣ በርገር ምናምን እና የተወሰነ የሚጠጣ ነገር ምናምን ይሸጣሉ። ያው መንገደኛ የሚገባበት ስለሆነ መሀል ላይ ብሬክ ወስዶ መቀጠል የሚፈልግ ሰው በዛ የተወሰነች የሚበላ ነገር እንዲያገኝ ይመስለኛል ሀሳቡ። አንደኛው ሾፕ ጋር ሺትዝ ይባላል። እዛ ሺትዝ የሚባል ማደያ አለ። እዛ ፓርክ አደረግን፣ ነዳጅ ሞላን። ከዛ ሾፕ ቡና ልገዛ ገባውና ገብቼ ቡና ብቻ ነው በሰዓቱ የፈለግኩት። ቡና ይዤ ካሸሯ ጋር ሲሄድ ቡና ብቻ ነው የገዛኸው አለች። አዎ ኦኬ በቃ እንደዛ ከሆነ ችግር የለም መሄድ ትችላለህ አለች እና ግራ ገባኝ። ከዛ በፊት ምንም ነገር ነፃ አግኝቼ አላቅማ እንደዚህ አይነት ቦታ። ከዛ ሪሊ ምናምን አልኳት። $2 ምናምን አካባቢ ነው የሚሆነው፣ ብዙ ቢግ ዲል አይደለም። አዎ ችግር የለም በቃ ኢትሶናስ አለች። ሄድኩኝ። ከዛ በኋላ ግን ራሴ ላይ ያስተዋልኩት ነገር አሁን ምርጫ አገኘው ማለት ነው። ኤቭሪዌር ድራይቭ ሳደርግ ኢቨን ከተማ ውስጥ የሚሆን ወይንም ረጅም መንገድም ድራይቭ ሳደርግ በተቻለ መጠን ሺትዝ ማደያ ፈልጌ ነው የምገዛው። ለምን በቃ አንድ ጊዜ ሎያል ሆንኩኝ። ከዚህ በፊት ምንም ምርጫ አልነበረኝም። ላይክ ዋይት ፔፐር ነበርኩኝ። አሁን ዋይት ፔፐሩ ላይ ሺትዝ የሚል ተጻፈበት ማለት ነው። ከዚህ በኋላ የሺትዝ ሎያል ከስተመር ሆናለሁ ማለት ነው። እና ከዛ በኋላ በተደጋጋሚ ሺትዝን ፈልጌ ሄጃለሁ። ቡና ብቻ ገዝቼ አውቃለሁ። በነፃ ሰጥተውኝ አያውቁም። ያቺ ልጅ አጋጣሚ የሆነ ቀን ነው ነፃ የሰጠችኝ። ከዛ በኋላ ግን ሎያል ከስተመር አረገችኝ ማለት ነው። ነዳጅ ስሞላም የሆነ ነገር መግዛት ስፈልግም የሚበላ ነገር መንገድ ላይ የሄድን መግዛት ስንፈልግም ቡና ብቻም ስፈልግ አሁን ሺትዝ ያለበትን ነው ፈልጌ የምገዛው። በቃ ሎያል ከስተመር ሆኛለሁ ማለት ነው። አማራጭ ካላጣውና ግዴታ ነዳጅ ሊያልቅብኝ ካልሆነ በስተቀር ሌላ ማደያ አልገባም። አንዱ እንግዲህ ልጅቷ አስባው ይሁን ሳታስበው አላቅም፣ ግን የሺትዝ ሎያል ከስተመር አረገችኝ ማለት ነው። እናንተ ምን ታስባላችሁ? እስኪ የእናንተንም ኤክስፒሪየንስ ሼር አድርጉኝ። ዛሬ ላወራችሁ የፈለግኩት እቺ ነች። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ